በዚህ ጋር ሽንኩርት እየከተፍኩ ነው እና አብራችሁን እንድትቆዩ በአክብሮት እጠይቃችኋለሁ። አብራችሁን ተከታተሉ። እንጂ የሆነ እስከወጥ ሞላ በደል እንደምላችሁ ከዚህ በፊት እሱን እንሰራለን። አብራችሁን ተከታተሉ። ሽንኩርት እየከተፍኩ ነው እዚህ ጋር እና እንግዲህ መጀመሪያ የሚያስፈልጉ ነገሮች ግብአቶች ነው። ዋናው ሽንኩርትንና አንድ 2 ፍሬ ሽንኩርት ነው። እሱን በደቅ አድርጌ በሰልባ ከትፋለሁ። ትንሽ ወፍራም መሆን አይመረጥም። ብትደቅቅ ደግሞ ቶሎ ይበስልልናል፣ ደግሞ ቀለል ይላል ማለት ነው። ያን ያህል አደቅኩ ማለት አይደለም፣ ግን በቻልኩት እሞክራለሁ። ከዚያ በመቀጠል ደግሞ አንድ ቲማቲም አለ፣ ትልቅ ነው ስለሆነ ግማሽ ምናምን እናረገዋለን ማለት ነው። ብቻ አብራችሁ ተከታተሉ፣ የሚሆነውን አብረን ታያላችሁ። ከዛ ሽንኩርቱን በሌላ ሳይን አረኩትና ቦታ እንዳይጠበኝ አስተካክላለሁ። ከዚያ በኋላ ነጭ ሽንኩርት አንድ 4 ፍሬ አዘጋጅቻለሁ። እሱን በመፍጫ ፈጫለሁ። ቤቱ ስለጨለማ ማብራት ሊያበራ ነው። ሽነን ያሉት ነው። ከዛ ነጭ ሽንኩርቱን እንደዚህ መልኩ ፍጭት ከጨረስኩ በኋላ ግን እዚህ ጋር ዛንጅበል አላሳየም። ዛንጅበል ፍጭት ጨምራለሁ በኋላ ላይ እና አልጨመርኩም እንዳትሉኝ ማለት ነው። ከዛ ነጭ ሽንኩርቱን እንደዚህ በዚህ መልኩ ደቅ አድርገን ይሄ በደንብ ነው የሚያደርገው። በነገራችን ላይ በእንትኑ የሚሞክሩት ማለት ነው። በቃውን አክል አዘጋጅቻለሁ። ከሽንኩርት ጋር አብሮ አስቀምጣለሁ። ከዛ ወደ ቲማቲም እንገባለን ማለት ነው። ቲማቲሙ እንደዚህ እንደ ቅድሙ ሽንኩርት ደቅ አድርገን እንከትፋለን ማለት እንዳያፈጥ ብቻ ብትፈጩ ማለት ነው። እኔ ደግሞ መፍጫ ስላልፈለኩት ወይ መክተፍ ስለፈለኩት በደንብ አደቀዋለሁ። የበለጠ ደግሞ ድስት ላይ በደንብ አበስላለሁ ማለት ነው። እንደዚህ ካዘጋጀነው በኋላ ትንሽ ሩብ ጨምራለሁ ቲማቲም እንዳይበዛብኝ ማለት ነው። ብዙም ስለሆነ የሚሰራ ማሽን እንደዚህ አስቀርቼ ያንን ደግሞ ደቅቄ ከዛ በኋላ ወደ እንዴት እንደምንሄድ ወዴት እንደምንሄድ እናሳያቸዋለን። ወደ ሳይን ቀይራለሁ። ቦታ እንዳይገብና ደግሞ ለመክተፊያ ደግሞ እንዳይኖር እንዳይቆይ ስለፈለኩት ነው። ከዛ ወደ ሽንኩርት እንቁላል ገብተናል። ሽንኩርቱን መጀመሪያ ከዚህ በፊት እንደምታውቁት መጀመሪያ አስቀድሜ ዘይት አድርጌ በጋለ ዘይት ነው የነበረ ሽንኩርቱን ጨምሮ። ዛሬ ደግሞ ትንሽ አስቀድሜ ሽንኩርቱን እንደዚህ እንቁላላለሁ። ከዛ ነጭ ሽንኩርት ላይ ጨምርበታለሁ። ከዛ እሱንም ትንሽ ሁለቱም ዛንጅበልንም ጨምሬያለሁ። ነገራችን ላይ ከነጭ ሽንኩርት ጋር እንትን አላችሁም ነበር ዛንጅበል ከካሜራ ጀርባ አዘጋጅቼ የጨመርኩትና ከዛ ሁለቱንም እንደዚህ ካዋሃድኩት በኋላ ካማሰልኩት በኋላ ዘይት እዚህ ጋር ጨምራለሁ። ዘይቱንም በቀን አክል ጨምሬ አላበዛቱም። ያው ትንሽ ዘይት መብዛቱ በነገራችን ላይ ጥሩ አይደለም። አንዳንድ የጨጓራችን ምናምን የሚያመን ከሆነ ችግር ይፈጥራል። ስለዚህ ሰዎቹን ብዙ ስለማወዱ ከዛ እሱን እንደዚህ ከደንና አርጌ እሱ እስከሚንቁላላ ድረስ ያዘጋጁት ግብአቶች ላሳያችሁ። ድንች አለ፣ ካሮት አለ፣ ኩስ አለ፣ ቅመም አለ ያዘጋጀሁት። ይሄ ቅመም ደግሞ ለሁሉም ነገር ተቀላቀለ ሙሻከል ስለሆነ በብዛት እሱን ነው የምጠቀመው። ከጎኑ ደግሞ ሶልሰር አለ፣ ሶልሰር ማጁን ቶማት። ከዛ እነዚህ ግብአቶችን እንደዚህ ያዘጋጅ ነበር። እዚህ ጋር ሽንኩርትና ነጭ ሽንኩርት በደንብ ስለተዋሃዳለኝ ምን አረጋለሁ ቅመም ቅድም እንዳያችሁት። በነገራችን ላይ እኔ ቅመም ሲጨምር የግርፋ ሀባና ሎሚ ቅጠል እዚች ጋር ነው የምጨምረው። በጣም ሽታውን ይቀይራል ማለት ነው። አብሮ መብሰሉ በጣም ትርጉም አለው፣ እንድጣፍጥ ያደርጋል። ከዛ እንደዚህ ክሽን አድርጌ ካንቆላለሁ በኋላ እንግዲህ ምን ይመስላችኋል? እንደዚህ አድርገን ከዛ በኋላ የተፈጨ ቲማቲም ወይም እንደናንተ ማጁን ዱማን ነው ማለት እሱን እጨምራለሁ። አንድ ማንኪያ ከግማሽ ብዙም አላበዛም። እሱ ደግሞ ሲበዛ ጥሩ አይደለም። ለጨጓራም ለልብ የሚሆን ልብ የመሳማም ባህሪ ያለ እንደተረጠብ ከሆነ ሰዎች ሲነግሩኝ ስለሰሙት አታብዢ፣ ይሄ ሲበዛ ለልባችን ጥሩ አይደለም አሉኝ። ስለዚህ አንድ ከግማሽ ነው አደረኩት። አንድ ማንኪያ ከግማሽ
እዛ እንደዚህ እንቁላልቼ ትንሽ ሰዓት ከደን አድርጌ ቁጭ አደርጋለሁ እንዲፋሉልኝ ማለት ነው። ሁለቱም ቅመምና ሽንኩርት ምናምን እዚህ ጋር ደግሞ ቲማቲም እንጨምራለን። ትንሽ ካዋሃድኩት በኋላ እንግዲህ በስል ብሏል። ቲማቲሙም እንደዚህ አንድ ላይ እንቁላልቼ አንድ ላይ ጨማምሬ እንደገና ከድናለሁ። ሲከደን ደግሞ አብሮ ትንሽ ቲማቲሙ ይበስላል። ቢያንስ አንድ 5-7 ደቂቃ ምናምን አፈጫለሁ። ከታካውጭ ለማሳየት ነው ከበሰለ በኋላ የሚያቀርብላችሁ ማለት ነው። ከዛ እንከድነዋለን። ከ7 ደቂቃ በኋላ ተመልሰን እንገናኝ። ይህን ይመስላል እንግዲህ ቲማቲማችን ብሎ መስሎልናል። እዚህ ጋር ደግሞ መጀመሪያ የበግ ስጋውን አጥቤ ቀቅዬ ለብቻውን ሰርቼ ማለት ነው። እንግዲህ በሰል አድርጌ ከበሰለ በኋላ አጥቤ ለብቻውን ሰርቼ ነበር። እዚህ ጋር ጨምራለሁ ጀመርኩት እንደምታዩት። ከዛ በኋላ ከጨመርኩት ግብአቶች ጋር በደንብ አዋህጄ ትንሽ አንድ 5 ደቂቃ መሆኑን እሱንም በደንብ አድርጌ ቁጭ አደርጋለሁ። ከሽንኩርት ከቅመሞቹ ጋር እንደዚህ አይደለም ማለት ነው። እንደዚህ ካረግነው በኋላ ደግሞ አብራችሁ ከቆያችሁ መጨረሻውን ታያላችሁ። ጣፍጣ ላይ ጣፍጥ የሚለውን ደግሞ እናንተ በኮሜንት ታስቀምጣላችሁ። ነገራችን ላይ ቤተሰብ አድርጉኝ፣ ላይክ፣ ሰብስክራይብ፣ ሼር አድርጉኝ ቪዲዮን ካወደዳችሁ። እንደዚህ ካማሰልኩት በኋላ ትንሽ አቆይቼ ምናምን እንደምታዩት ሽን ብሏል። በጣም ነው እንትምለው ያው ለማካበድ ምናምን እንዳይመስላችሁ። እዚህ ጋር ግን ካሮት ጨምራለሁ። ያው አሁን የፈላ ውሃ ከጎኔ ካጠገብ ስላለ ያንን የፈላ ውሃ ለመጨመር ምንድነው ካሮቱ ትንሽ ደረቅ ስለሚል ያው ስጋውን ደግሞ ብዙ ሰዓት ላይ መቆየት የለበትም። ምክንያቱም መጀመሪያ ስላበሰልኩት ካሮቱ አብሮ መብሰል አለበት በሚለው ማለት ነው። ካሮትና አንድ ላይ ጨመርኩትና የፈላ ውሃ ላይ ግጥም አደረኩበት። ከዛ የተወሰነ ሰዓት እናቆያለን። ትንሽ ጨው አነሳንሳለሁ። ያው 2 ማጅ ጨምሬያለሁ። ማጅ ብቻውን እንትን ስለማይል ትንሽ ጨው ያስፈልጋል። ትንሽ በትንሽዬ ማንኪያ ግማሽ ወይም ሩብ ብትሆነውን አክል ነው። እኔ በልኩ ስለሚያውቀው ነው። ከላይ ዝም ብዬ ተነቀው እንትን መስል እና ይሄን ይመስላል። እዚህ ደርሰናል። አሁን እዚህ ጋር ደግሞ ድንች ነው የምንጨምረው ማለት ነው። በትም እንዳሳያችሁ ድንቹ ነበረ፣ ኩሳም ነበረ፣ ካሮትም ነበረ። ካሮቱ ደረቅ ስለሚል አስቀድሜ የጨመርኩት። እዚህ ጋር ድንቹ ደግሞ ቶሎ ለመብሰል በፍሬ ስላለ ታክኩት ነው። እዚህ ጋር ጨምራለሁ። ኩሳውን ደግሞ መጨረሻ ላይ ጨምራለሁ። ያው ድንች ቢያንስ 10 ደቂቃ አብሮ ቢበስል ነው። ከዛ በለጠ ሰዓት አይፈጅም። እሱ ያው አቅሙ ስለሆነ ሙቀት ራሱ ከዛ እሱንም ከደን አድርጌ ያኖርኩትና ከካሜራ ውጪ ደግሞ ኩሳም ጨምሬ ነበረ። ኩሳ ምንም ደቂቃ ስለማይፈጅ 5 ደቂቃ ምናምን ቢሆን ነው። ከዛ ሁሉንም ነገር ጨምረን እንቁላልተን ጨርሰን እዚህ ያደረስ ነው። ማሻላ በጣም ነው የሚያምረው። ከለሩ ሽታውንም እንደዛ ነው። ያው እናንተ አታውቁም ብዬ ሳይሆን እናንተ ሞክሩ፣ ብሉ፣ ጠጡ። መልካም ቀን ይሁንላችሁ። ቪዲዮን ከወደዳችሁ